ሰላም ጤና ይስጥልኝ ውድና የተከበራችሁ የሀኒቶም ቻናል ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው። ሀገራችን ኢትዮጵያ ለዘላለም ሰላም ትሆን፣ እኛንም ልጆቿን በያለንበት የፈጣሪ ጥበቃ አይለየን አሜን። እሺ ጓደኞቼ ለማታቆኝ ሀኒ ይባላለሁ። ለቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ ማድረግ አትርሱ። ቤተሰብ ሆኖ እነሆ ዛሬ ይዤላችሁ የመጣሁት በጣም ደስ ብሎኛል ጓደኞቼ። ሞኔ ሆኛል ለይተው ተቀብሎኛል። ደስታዬን ላካፍላችሁ ነው የፈለኩት። በጣም የማመሰግነው ወንድሞቼ እዚህ ደረጃ ያደረሳችሁኝ እናንተ ናችሁ። በእናንተ ኃይል በእናንተ ድጋፍ ነው እና እዚህ የደረስኩትኝ። ላይክ እና ሰብስክራይብ ኮሜንትም ከጎንሽ ነን በርቺ ሀንዬ እያላችሁ ላበረታታችሁኝ እህት ወንድሞቼ በጣም ነው ምስጋናዬ ከልብ ነው። በጣም ነው የማመሰግነው። እናንተም ደግሞ ሞኒ ላልሆናችሁ ሞኒ ሆናችሁ የእናንተን ደስታ ለመስማት ያብቃኝ። እውነት ለመናገር እኔ ዩቲዩብን ስጀምር መጀመሪያ ብዙ ፕሮሰስ እንዳለው ታላቅም ብዙ ውጣ ውረድ እንዳሉበትና ትዕግስት እንደሚያስፈልገው ማላውቅም ነበረ። ነገር ግን እኔ ዩቲዩብ ብዙ ተመሬበታለሁ። ብዙ ንጹህ እህት ወንድሞችን አግኝቼበት በእነሱ ኃይል ትዕግስት እንዲኖረኝ ፕሮሰሶችን እንዲወጣ ያደረጋችሁኝ እህቶቼ ወንድሞቼ ናችሁና ብዙ ናችሁ። ከሌ ለማለት ብቻ የቶቹን አንስቼ የቶቹን እንደምተው አላውቅም። ሁላችሁንም ነው የማመሰግነው። ሳላመሰግን አላልፍም። ምስጋና ከልብ ነው። መልካምነት ለራስ ነው መልሶ ዋጋ አለው ይከፍላልና እስከዛሬ እኔ ጊዜና ሰዓቴን የማሳልፈው በተለያየ ሶሻል ሚዲያ በፌስቡክ በተለያየ ነበርና ነገር ግን አሁን ከዩቲዩብ ብዙ የተማርኩባቸው ነገሮች አሉ። እኛ አብዛኛዎችን ስደት ላይ የምንኖር እህት ወንድሞቻችሁ ከትምህርት ቤት ይልቅ ከስደት ብዙ ነገር ተምረናል። ብዙ ነገርና በዚሁ አጋጣሚ እኔም ብዙ ተምሬበታለሁ። ንጹሃን እህቶች አፍርቼበታለሁ። ያላወቅኩትን አውቄበታለሁኝና በጣም ነው የማመሰግነው። ሁለተኛ ደግሞ ሞኒ ላልሆን ነው ምን ትይናለሽ? ሞኒ ለመሆን ምንድነው የሚያስፈልገው? ይሄንን መልእክት አስተላልፊልን፣ ቪዲዮ ስሪልን ብላችሁ ሞኒ ሆኛለሁ ስላችሁ መልእክት ይሄን አይዲያ ለመጣችሁልኝ እህቶቼ በገባሁላችሁ ቃል መሰረት ውስን ሰዓት በዛ የተሰማኝን ስሜት ይሆናል ያልኩትን ልሞክር መጥቻለሁ። እኔ ከናንተ በላይ ሆኜ አይደለም። ነገር ግን የተለያየ ሰው ልጅ እንደ ሐሳባችን ዝቅተኛና ከፍተኛነት ስሜት አለንና የተሰማንን ስሜት ይሆናል የምንለውን እንገልጻለንና እኔም እንደዛው የሚመስለኝን ነገር መልእክት ላስተላልፍላችሁ ፈለኩኝ። መጀመሪያ ሞኒ ለመሆን የሚያስፈልገው ምንድነው? የራስን ፈጠራ መስራት ነው። የራሳችን የምንለውን ቢያምርም ባያምርም የራሳችን የምንለውን ብንሰራ አሪፍ ነው ብዬ አስባለሁ። የሰው የሰራውን ኮፒ ባንሰራ አሪፍ ነው። ዋናው ነገር ደግሞ ለኔ መስለ የሚታየ ነገር ቢኖር ዘርን ከዘር ሃይማኖትን ከሃይማኖት ፖለቲካ ነገር ባንጠቀም አሪፍ ነው ብዬ አስባለሁ። ከሱ ነፃ ይወጣ። እኛ ኢትዮጵያኖች እግዚአብሔር ይመስገን እውቀት አለን፣ ብዙ እውቀት አለን፣ አንጠቀመውም እንጂ። ሁለተኛ ደግሞ ድፍረት የለንም፣ ፍርሃት ያጠቃናል። ፍርሃት ደግሞ ጎጂ ባህል ነው ካወቅ ነው። ይሄን ሁላችንም እናውቃለን። ሁላቸውም እንደዚህ ድፍረት ኖሯቸው ሶሻል ሚዲያ ላይ ቢወጡ ብዙ እኛ በስደት ዓለም ላይ ያለን ወቶቻችን ብዙ ዩቲዩብ ብዙ ነገር ያስተምራልና ብዙ ነገር ያስተምሩናል። ድፍረት ነው የጠፋው። ሁለተኛ ደግሞ ሶሻል ሚዲያ ላይ ድፍረት ኖሯችሁ እውቀት ኖሯችሁ ወጣችሁ የተለያየ መልእክት ለምታስተላልፉ ወቶቼ ወንድሞቼ ስንጀምር በተለያየ እምነት ተከታይነታችን እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው ብለን ሰላም ታቅርበን ገብተን ሃይማኖትን ከሃይማኖት ዘርን ከዘር ባናነካካ አሪፍ ነው ብዬ አስባለሁ። በእግዚአብሔር ስም ገብተን ስንወጣ ግን እግዚአብሔርን በማይወደው መንገድ ሰውንም በሚያስቀይም መልኩ ባንጠቀም አሪፍ ነው ብዬ አስባለሁ። ድፍረት ካለን ሶሻል ሚዲያ ላይ የመውጣት ችሎታ ካለን ብዙ ነገሮች አሚሮን የሚያድሱ በተለይኛ በስደት ዓለም ላይ ያለን እህቶቻችሁ ብዙ ክስተቶች አሉብን፣ ብዙ ደካማ ጎኖች አሉብንና እነዛን ደጋፊ እንደ ጠንካራ እንድንሆን እኛን የሚያበረታታ ብዙ መልእክቶች አሉ። እነሱ አሉ። ሁለተኛ ደግሞ ሙስሊም እህቶቼ ወንድሞቼ እናንተም እንደዛው አሰላሙ አለይኩም ወራህመቱላሂ ወበረካቱ ብላችሁ ገብታችሁ ያልሆነ በቃ ሃይማኖትን ከሃይማኖት ዘርን ፖለቲካ ነገር ሳትጠቀሙ ብትወጡ አሪፍ ነው ብዬ አስባለሁ። ለምን እኔ እንደራሴ ሶሻል ሚዲያ ላይ ስደት ላይ መጥቼ ነው ሃይማኖትና ዘርን የማነጻጸር ከፍና ዝቅ የማድረግን ባህሪ ያወቅኩትኝ በሶሻል ሚዲያ ላይ ነው እንጂ
ኢትዮጵያ ስንኖር እኛ ኢትዮጵያኖች እንደዚህ አይነት ነገር አልነበረንም። ሃይማኖትና ዘር አንነጻጸርም። ሰውን ሰው በመሆኑ ብቻ የምንወድ የምናከብር ነበር። እኔ እንደራሴ የምረዳው ነገር ማለት ነው። ሶሻል ሚዲያ ላይ ይወጡ ግን እነሱ በተለያየ ምሽግ ውስጥ ገብተው ሃይማኖትን ዘርን ሲያነቃቅፉ እኛ በጣም ይከፋናል። ሀገራችን ናፍቆናል፣ ቤተሰብ ናፍቆናል። የሀገራችን ሽታ የሀገራችን ጠረን የናፈቀን ስለ ሀገራችን ክፉ ስለ ወገናችን መጥፎ ነገር መስማት አንፈልግም። ለኛ በጣም የሚከፋን እንደነዚህ አይነት ነገሮች ብንጠቀም አሪፍ ነው ብዬ አስባለሁ። ሁለተኛ ደግሞ ዩቲዩብ አዲስ ጀማሪ ለሆናችሁ ብዙ ቶች ጠይቃችሁኛል። ዩቲዩብ ብንጀምር ምን ትመክሪናለሽ ብላችሁኛል። ጀምሩት። ሁላችንም ዩቲዩብን ስንጀምር ከሚያውቁት እየተማርን እውቀት ኑሮን አይደለም። ይሄ ሁሉ ሶሻል ሚዲያ ላይ ወጥቶ ዩቲዩብ የሚጠቀም በሙሉ መጀመሪያ ሀ ሲባል ፕሮሰሱን ሁሉን አውቆት አጠቃሎ አይደለም የጀመረው። ከኛ በላይ እውቀት ያለው እህት ወንድሞቻችን ያሳውቀውን እኛም በአቅማችን ደግሞ ከኛም በታች ያለውን ደግሞ የቻልነውን ከኛ በላይ ያሉት እህት ወንድሞቻችን ያስተማሩንን እያካፈለን ሼር እያደረግን እየተደጋገፍን ነው የሚሰራውና በጣም አሪፍ ነው። ጀምሮ ብዬ አስባለሁ። እና ትዕግስት ያስፈልጋል። ትዕግስትን የመሰለ ነገር የለም። ታላላቅ ዩቲዩበሮች እዚህ ብታዩ ሶሻል ሚዲያ ላይ ታላቅ ሰሪዎችን ብታዩ እነሱም ከኛ ሀ ሲባል ጀምረው ብዙ ፕሮሰሶችን ወጥተው እኛ ግን ዩቲዩብን የማናውቀው ሰዎች ሶሻል ሚዲያ ላይ ወጥተው ሲጠቀሙ እንደቀላል ነገር ይመስላል። ግን ብዙ ፕሮሰሶችን ወጥተው ነው እዚህ የደረሱትና የጀመረ ያውቀዋልና ብዙ ትዕግስት ያስፈልጋል። ብዙ ውጣ ውረዶችን አለው። እነሱንም ማንኛቸውም ነገር አንድ ሰው ለማያውቀው ነገር ትንሽም ነገር ብትሆን ከባድ ነች። ግን ሁሉንም ነገር ቀስ በቀስ ስናውቀው ስናልፈው ቀላል መስሎ ይታየናል። ስንጀምረው ለማያውቀው አንድ ቁጥርም ይከብዳል። ካንድ ያንስ የለም አንድ ቁጥር ራሱ በጣም ይከብዳል። ላላወቀው ሰው ሲያውቁት ነው ስቴፕ በስቴፕ ስንወጣ ቀላል መስሎ የሚታየንና ሞክሩት ላለው ዩቲዩብ ለምትጀምሩ አበረታታችኋለሁ፣ ደግፋችኋለሁ። ለምን እኔም በተራዬ ሲጀምር መጀመሪያ ምንም አላውቅም የደገፉኝ እያበረታቱኝ እዚህ ደረጃ ደርሻለሁና እናንተም ክፈቱ ነው የምለው። ያው በዚህ አጋጣሚ ሁላችሁንም ሳላመሰግን አላልፍም። እህት ወንድሞቼ መልካምነት ለራስ ነው መልስ ዋጋ አለው ይከፍላልና ሁላችንም ስንኖር መልካም ነገሮችን ብናደርግ አሪፍ ነው ብዬ አስባለሁ። ለኔ ዩቲዩብ ትልቅ መምህሬ ነው። ብዙ አስተምሮ ብዙ ከምንም በላይ ብዙ ንጹህ እህት ወንድሞችን ያፈራሁበት ያገኘሁበት ስለሆነ ዩቲዩብ ለኔ ባለውለታዬ ነው ብዬ አስባለሁ። በዚህ አጋጣሚ ስማችሁንም ባልጠራ ብዙ መልካም እህት ወንድሞች እንዳላችሁ ብዙ ከምንም በላይ ቃላት ያጥረኛል ለመናገር እንዳላችሁ ነው የማውቀውና አሁንም በያላችሁበት የፈጣሪ ጥበቃው አይለያችሁ። ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛልኝ። ባይ ባይ።